አለን ጤና ይስጥልን ክቡራትና ክቡራን ውድ አድማጮቻችን በያላችሁበት ሰላም ጤና ፍቅር እንመኛለን። ኤፍሬም የማነ ፍቅር ይልቃል ስቱዲዮ ደርሰናል። አዘጋጆቹን ትሪቡን ስፖርት ለመከታተል ትክክለኛው ቦታ ነው። ሚድፊልዷ ከ6 እስከ 8 አየር ላይ ነን። በሪቪው ሰዓታችን ሞንታጃችንን ሰማን፣ ከዛም አሌክሶን ሰማን። እንደገና የስፖንሰሮቻችን መልእክት ሰምተን ወደ ኒውካስል ታይኒሳይዱ የማክፓይሶች የሰሜን ምስራቅ እንግሊዝ ከተማው ግዛት በጣም ገናናው ክለብ ተወዳጁ ክለብ 70 ዓመት ታግሶ ዋንጫ በላ። ያንን ታሪክ በሽርፍራፊ ሰከንዳችን በተለይ አስታውሰን ነው የመጣ ነው። ባለፈው ማክሰኞ የባልደረባ የፍቅር ይልቃል የኒውካስል ማራኪ ፕሮግራም ቀርቦ ነበረ። የኔን ወደ ሐሙስ አሻግረው ነበር። ዩቲዩብ ቻናላችን ላይ ከሁዱ የታይኒሳይዱ ድራማ በኋላ ጭነነዋል። እዛ ላይ መከታተል ይቻላል። ኤፍሬም የማነ ኦፊሻል የዩቲዩብ ቻናል ላይ በዚህ ሰዓት የቀጥታ ስርጭት እያከናወንን እንገኛለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት በመስጠት ከኛ ጋር ቆዩ። የባልደረባ የፍቅር ይልቃል የዩቲዩብ ቻናል እንደዚሁ ይሰራል። የትሪቡን ስፖርት አበይት ጉዳዮች ሁሉ ማራኪ ፕሮግራሞች ሁሉ ይጫኑባቸዋል። ፍቅር ይልቃል የዩቲዩብ ቻናልን ኤፍሬም የማነ ኦፊሻል የዩቲዩብ ቻናልን ላይክ ሼር ሰብስክራይብ ካረጋችሁ እንደዚሁ ማስተያየት ከሰጣችሁ ሀሳብ ከሰጣችሁ እንዲሰሩላችሁ የምትፈልጓቸውን የኮከቦች ገጽ ትሪቡን ሽርፍራፊ ሰከንድ ትሪቡን ትውስታ ከመጽሐፍ አምዳችን እንደወረዱ ምንጮቻቸውን ጭምር በመጥቀስ ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ነው። በካርድ ተከፍሎ መደመጥ ያለበት ነው። ሰብስክራይቡ ያው ካርድ በሉት። የተከበራችሁ አድማጮቻችን ጀግኖችን እንዘክራለን። የሽርፍራፊ ሰከንድ ተአምሮችን እናወሳለን። ታሪኮችን አገላብጠን እንደወረዱ ከመጽሐፍ ገጻችን እልፍ የስፖርቱ ዓለም አበይት ጉዳዮችንና አነጋጋሪ አዝናኝ ጉዳዮችን እናነሳለን። ስፖርትን ከመዝናኛ ባጣመረ መልኩ ከዛ ውጪ የተረሱትን እናስታውሳለን። ወድቆ መነሳቱ ጣውረድና የህይወት አሸናፊነት ሚስጥሮቹላ በትሪቡን ስፖርት ማራኪ የሬዲዮ ዶክመንተሪ ፕሮግራሞች ምስል ከሳቸው ነው ወደ እናንተ መድረሳቸውን ይቀጥላሉ። ኒውካስልን ነው ሰምተን የመጣ ነው። ኤዲ ሃው ሐውልት ያስፈልጋቸዋል። ሴንት ጄምስ ፓርክ መግቢያ ላይ እየተባለ ይገኛል። የ70 ዓመት በጣም የደነደነው አልሰበር ያለው የኒውካስል እርግማንን ነው የቀለበሱት። ኤዲ ሃው ኒውካስል ዋንጫ ካሸነፈ 70 ዓመት በጣም እልፍ ጊዜ ነው። ትውልዶች ተቀባብለዋል። በትውልድ ሂደት ውስጥ እንግዲህ ህፃናት፣ ታዳጊዎች፣ ወጣቶች ከጉልምስናም ከዛም በኋላ የእርጅናው ዘመን መጥቶ እንደገና ደግሞ በህይወትም ያለፉ የኒውካስል ደጋፊዎች ጭምር የተዘከሩበት ኒውካስል የዓለም ዋንጫን የማሸነፍ ያህል ነው ለኒውካስል እስከተባለበት የአውሮፓ ቻምፒየንስ ሊግን የማሸነፍ ያህል ነው የተባለበት ገድልን ነው ኒውካስል ታይኒሳይዶቹ ማክፓይሶች የፈጸሙት ሰምተን መተናል። አበይት ጉዳዮችን ይዘን ቆይታችን ይቀጥላል። ኢንተርናሽናል ጌምስ ወቅት ነው። የብሔራዊ ቡድን ጨዋታዎች ይከናወናሉ። የክለብ ፉትቦል ስጋትና መከራ አሁን ይመጣል። እስከ ኤፕሪል 1 ድረስ እንግዲህ ቀጣዮቹ 10፣ 11፣ 12 ቀናት የብሔራዊ ቡድን ጨዋታዎች ይከናወናሉ። የአውሮፓ፣ የአሜሪካ እንደዚሁም ደግሞ በላቲን አሜሪካ፣ ኤዥያ፣ አፍሪካችን ጭምር የዓለም ዋንጫ ማጣሪያ ጨዋታዎች ይከናወናሉ። የተለያዩ የብሔራዊ ቡድን ጨዋታዎች እንደዚሁ ይከናወናሉ። ዋሊያውም ከዓይንም ከልብም የራቀው የኢትዮጵያ ብሔራዊ ቡድን መርሃ ግብር ለማሟላት ወደ ሞሮኮ አቅንቷል። ከግብፅ ይጫወታል፣ ከዛም ከጅቡቲ ይጫወታል። ከጅቡቲ ጭምር አቻ የሚወጣ የእግር ኳስ ስርዓት እንዳለን ያለፉት 3 ዓመታት አካባቢ ውጤታችን ማሳያ ነው። ከዓይንም የራቀው ከልብም የራቀው ለምንድን ነው ይታወቃል። የኢትዮጵያ እግር ኳስ ስርዓት፣ የኢትዮጵያ እግር ኳስ ሙያተኞች፣ የኢትዮጵያ እግር ኳስ ክለቦች መዋቅር ብሔራዊ ቡድኑ ስቴዲየም የለውም። በመንግስት ደረጃ ትልቅ አንድ ግብ አለ። በ2029 አፍሪካ ዋንጫውን የማስተናገድ ግብ በስርዓት የለውጥ ቅብብል ውስጥ ከ48 ዓመታት በኋላ የመጣ እንደ ተስፋ የታየ ለኢትዮጵያ እግር ኳስ ትልቁ እንደ ተስፋ የታየ የአፍሪካ ዋንጫውን ማስተናገድ ኢትዮጵያ ቢያንስ ያልጨረሰቻቸውን ያላጠናቀቀቻቸውን ወይም ደግሞ ፌዴሬሽኑ ለከፍተኛ የዶላር ወጪና አሁን ደግሞ ለከፍተኛ የፋይናንስ እጥረት ሲያጋጥመው በኢትዮጵያ ብሔራዊ ቡድን ምክንያት ነው። እየተጓጓዘ ልክ እንዳስጎብኝ ድርጅት በየተለያዩ የአፍሪካ ሀገራችን ሜዳ እየተከራየ የሚደቆሰው ብሔራዊ ቡድን ነው። ከሰሞኑ በተለይ ከዚህ ጨዋታ ጋር በተያያዘ ስለ ሀገር ፍቅር፣ ስለ ብሔራዊ ቡድን ክብርና ከፍታ የብሔራዊ ቡድኑን የነገ ጨዋታ ተከትሎ ናሽናል ቲም ማላገጫ እንዳልሆነ ሊመክሩን የሚሹ ሰዎችንም እያየን እንገኛለን። ትዝብት ነው ትርፉ። ማን ነው እያላገጠ ያለው? ትልቁ ጥያቄ ነው። በየጌሙ እየተሸነፉ የኢትዮጵያ እግር ኳስ ስርዓት መዋቅር ላይ የክለቦቻችን አስተሳሰብ፣ የአሰልጣኞቻችን የከፍታ ደረጃ እድል ተሰጥቷቸው ሰርተው በታሪክ ራሳቸውን ከፍ ያደረጉ ሙያተኞች እንዳሉት ሁሉ
በዛ ሂደት ውስጥ ደግሞ የኢትዮጵያ ብሔራዊ ቡድን በዚህ ሰዓት ከምድቡ መጨረሻ ደረጃ ላይ ይገኛል። ጅቡቲን ብቻ ነው የሚበልጠው። አንዴ ነው ያሸነፈው በዚህ የዓለም ዋንጫ ማጣሪያ ጨዋታ ላይ። እሱም 2022 ላይ በቢንጎ የነበረው ልክ እንደ መስቀሎፍ አንድ የሆነ ነገር ያደርጋል የኢትዮጵያ ብሔራዊ ቡድን። ከዛ የለም 3 ነጥብ ብቻ አለው ግብፅን ሲያሸንፍ ነው። መሐመድ ሳላህን ጨምሮ ኦማር ማርሙሽ ያሉበትን ቡድን ነገ ይገጥማል። ሌሊት ላይ እኩለ ሌሊት የሚከናወን ጨዋታ ነው። መርሃ ግብር ለማሟላት ነው የሚጫወተው። አያልፍም፣ ወዴትም አይሄድም የኢትዮጵያ ብሔራዊ ቡድን። ይሄ ሀቅ ነው። ይህንን እውነታ ተቀብሎ ከእውነታ ተጋፍጦ እንደገና ለመስራት ማሰብ ያስፈልጋል። ግብፅ 10 ነጥብ አላት። ጊኒ ቢሳው 6 አለው። ቡርኪና ፋሶ 5፣ ሴራሊዮን 5። የኢትዮጵያ ብሔራዊ ቡድን አንዴ ነው ያሸነፈው 3 አለው። ጅቡቲ 1 አላት። ከጅቡቲ እንኳን ያከናወነውን ጨዋታ ድሮ ነው ያደረግነው። ጅቡቲ ከኢትዮጵያ ነው ነጥብ የወሰደችው። የኢትዮጵያ እግር ኳስ መዋቅርና ስርዓትን ከአበይት የስፖርት ጉዳዮች ጋር እንመለከታለን። ከግብፅ ይጫወታል፣ ከጅቡቲ ይጫወታል። በኢትዮጵያ እግር ኳስ ፌዴሬሽን አመራሮች ጠንካራ ዲፕሎማሲ ከተለያዩ የአፍሪካ እግር ኳስ ክንውኖች ጋር የኢትዮጵያ ብሔራዊ ቡድን ላለፉት 3፣ 4፣ 5 ዓመታት ሜዳ እየተከራየ መጫወቱን ቀጥሎበታል። አዲስ አበባችን ላይ እግር ኳስ ናፍቆናል። የብሔራዊ ቡድን የክለብ ጨዋታዎች የሉም። የኢትዮጵያ እግር ኳስ የኢትዮጵያ ፕሪሚየር ሊግ የብሔራዊ ቡድን ዋና መልክ ነው፣ ወይም የአንድ ሀገር ጠንካራ ሊግ የብሔራዊ ቡድን ነጸብራቅ ነው ይባላል። ሊጋችን የት እንዳለ እያየን እንገኛለን። በተለይ ከዓይንም ከልብም የእግር ኳስ ክለቦቻችንም ጭምር ርቀዋል። ወይ ድሬዳዋ፣ ወይ ሐዋሳ፣ ወይ አዳማ በሆነ ከተማ ላይ የሚከናወን ሻምፒዮና ነው እንጂ የሚመስለው የኢትዮጵያ እግር ኳስ መልክ እየያዘ አይደለም። የሊግ ሼር ካምፓኒው መልካም ስራዎች አሉ። ከዛ ውጭ ደግሞ ሰሞናዊ ውዝግቦችም እንደሚታወቀው ነው። በተለይ ከክለቦቻችን እልፍ ጥፋቶች ጋር በተያያዘ የሼር ካምፓኒው አቋምና ጠበቃ ቀጥረው በብዙ መንገድ እንግዲህ በኢትዮጵያ እግር ኳስ ክለቦች እርስ በርሳቸው ራሳቸው ላይ እንዴት እንደሚያሾፉ ደጋግመን ያነሳ ነው የኢትዮጵያ እግር ኳስ አዙሪት ነው። በዚህ መልክ ውስጥ እንግዲህ የኢትዮጵያ ብሔራዊ ቡድን እድለኛም አይደለም፣ ሜዳው ላይ አይጫወትም። እኛም እድለኛ አይደለንም። ደረጃውን የጠበቀ ዓለም ላይ በጣም የምናውቃቸውን ስቴዲየሞች ኖሮን ማየት እናፍቃለን። በተለይ በ2029 አፍሪካ ዋንጫውን የማስተናገድ እድሉ ከመጣ ለትውልድ ጭምር አንድ አጋጣሚ ይመስለኛል። መንግስትስ ምን ያህል በኮሚትመንት እዚህ ላይ እየሰራ ነው የሚለው ራሱን የቻለ ትልቅ ጥያቄ ሆኖ በየጌሙ ማሸነፍ ብርቁ የሆነ የኢትዮጵያ ብሔራዊ ቡድን ከ800 ምናምን ቀናት በኋላ የአፍሪካ ዋንጫ የመጨረሻ ጨዋታውን አሸንፎ መምጣቱ ይታወሳል። ከ800 ምናምን ቀናት በኋላ በዓለም ዋንጫ ማጣሪያም እንደዚሁ ደጋግሞ በመሸነፍ በየተጋጣሚው የመጨረሻ ድሉ ከ3 ዓመታት በፊት ማላዊ ቢንጉ ላይ እንደዚሁ ስቴዲየሙን ተከራይቶ ፌዴሬሽኑ ግብፅን ያሸነፍንበት አጋጣሚ በጣም በጥሩ መልክ ይታወሳል። ከዛ ማግስት ግን ብሔራዊ ቡድኑ አልተሻሻልም፣ ወጥነት የለውም በብዙ እልፍ ምክንያቶች። ይህንን ማመን ያስፈልጋል። ወደ ሚዲያው ጥያቄ ከማምጣት በፊት ሚዲያውማ ከመናገር ወደፊትም ወደኋላ ምንልም አይደለንም። ለማንኛውም እንቀጥላለን። አበይት ጉዳዮችን እናነሳለን። ኢንተርናሽናል ጌምስ ይኖራሉ። በተለይ ከአሜሪካው የዓለም ዋንጫ ጋር በተያያዘ ፊፋ በአዲስ መልክ ይቀርባል። ከማራኪ የኒውካስል ፕሮግራማችን ጎን ለጎን ደግሞ ኋላ ላይ ወደ መጀመሪያው የዓለም ዋንጫ እንመለሳለን። የባልደረባዊ ፍቅር ይልቃል ፕሮግራም ነው። የኮንቴቬርዴ መርከብ የመጫወቻ ኳስ ሲያጨቃጭቅ ዩራጓይ ያስተናገደችው ወደ ዩራጓይ ለማቅናት አንዳንዴ ተጋጣሚዎች መርከብ ላይ እያሉ ውድድር አምልጧቸው ያውቃል። ምክንያቱም ያን አውሮፕላን የለም። ኳስ በጣም የመጫወቻ ኳስ አጨቃጭቆ ያውቃል። ዳኛ በሙሉ ሱፍ ነው ያጫወቱት። በብዙ መንገድ አነቃጋሪ ነበር። 1930 ማለት ነው ከ93 94 95 ዓመት በፊት የነበረ የመጀመሪያው የዓለም ዋንጫ ሞመንትና ታሪክን እንደዚሁም እንዳስስላችሁ ይሆናል። ዩራጓይ ሻምፒዮን የሆነችበት ያንን አጋጣሚ ማለት ነው። በዓለም ዋንጫ ታሪኮች እልፍ ነገሮችን ሰርተናል። በዩቲዩብ ቻናሎቻችን ላይም እነርሱን መከታተል ይቻላል። የዓለም ዋንጫና ሙዚቃውን ጨምሮ በጣም በዓለም ዋንጫ ሞመንቶች የሊዮኔል ሜሲ ዳንኪራ ከኳታር ሉሲያል ይታወሳል። የዓለም ዋንጫ ፍጻሜ መቼም የሚደገም አይደለም። ለማንኛውም እናነሳዋለን። ከኢንተርናሽናል ጌምስ እና የክለብ ፉትቦል አሰልጣኞች በዚህ ሰዓት መከራ ላይ ናቸው። በተለይ የአውሮፓ ቻምፒየንስ ሊግ ትልልቅ መርሃ ግብር ያለባቸው በዋንጫ ፉክክሮች በየሀገራቱ ከፊት የሚገኙ ክለቦች ዋና ዋና ተጫዋቾቻቸው በዚህ የብሔራዊ ቡድን ጨዋታ ወቅት እንዳይጎዱ ጸሎት ጭምር ያደርጋሉ። እንቀጥላለን። ታላቁ የኢትዮጵያ መድን ድርጅት አስተማማኝ አጋር ሆነው ከ50 ዓመታት በላይ 49 ተሻግሯል። ወደ 50 እየተጠጋ ነው። ግማሽ ክፍለ ዘመን ደርሷል ማለት ነው። የኢትዮጵያ መድን ድርጅት የመድን ኢንዱስትሪውን በብቃት በጥራት እየተመራ በልዩ መንገድ በህይወቱ የመድን ዋስትና እንደዚሁም ደግሞ
በሀገር የልማት ትልልቅ ፕሮጀክቶችና እንቅስቃሴዎች ላይ ዋና አጋር ሆኖ የዘለቀ ልክ እንደ ትናንቱ ዛሬም ነገም ወደፊትም በሀገራት የልማት እንቅስቃሴ ላይ በኢትዮጵያችን ከፍታ ላይ በኢትዮጵያችን እልፍ ትልልቅ ግዙፍ ኢንዱስትሪዎች ላይ ታላቅ አሻራውን የመድን ዋስትና በመስጠት ከፊት የሚገኝ አስተማማኝ አጋር ነው። የኢትዮጵያ መድን ድርጅት የትሪቡን ስፖርት ብራንድ አጋር ነው። አቢሲኒያ ባንክ የሁላችን ምርጫ ነው። የታታሪዎች ዓለም ነው። ከ900 በላይ ቅርንጫፎቹ በአራቱም የኢትዮጵያ አቅጣጫዎች ይገኛሉ። ዞትር በተለይ ደግሞ 24 ሰዓት በቨርቹዋል ባንኪንጉ ከዘመናዊ ባንክ ፋይናንስ ኢንዱስትሪ በሀገራችን በጣም ሲስፋፋ በቴክኖሎጂው ዘርፍ አቢሲኒያ ባንክ የሁላችን ምርጫ ቀዳሚ ነው። በሞባይል ባንኪንግ የኤቲኤም ማሽኖቻችን ከሁሉም የባንክ ጋር በኮር ባንክ ፋይናንሲንግ የተሳሰሩ ናቸው። በየትኛውም የተለያዩ ባንኮች የአቢሲኒያን ቢጫውን የኤቲኤም ማሽን ከያዙ ካርድ ከያዙ መጠቀም ይችላሉ። በቀን እስከ 10 ሺህ ብር ገንዘቦን በቀላሉ እያወጡ ማንቀሳቀስም ይችላሉ። ከዛ ውጪ ሞባይል ባንኪንጋችን በጣም ፈጣን ነው። አቢሲኒያ ባንክ ከ950 በላይ በደረሱ ቅርንጫፎቹ በአራቱም የኢትዮጵያ አቅጣጫዎች ዘወትር በትጋት ይሰራል። የሁላችን ምርጫ ነው። አቢሲኒያ ባንክ በማህበራዊ አገልግሎትም ኢትዮጵያችንና ከፍታዋን በማስተዋወቅ የታወቀ ነው። አቢሲኒያ ባንክ 25 ዓመታት የተሻገረ ሱፐር ስፖርት ዴስ ቲቪ ሁሉም ያለው እኛ ጋር ነው። አማራጮችን ይዞ በመዝናኛው ዘርፍ እንግዲህ እግር ኳሱን ጨምሮ ሁሉም አይነት ውድድሮች፣ የመዝናኛ ፊልሞችና ድራማዎችን እንደዚሁም ደግሞ የተለያዩ ኢንተርቴይንመንቶችን በሱፐር ስፖርት ዴስ ቲቪ ያገኛሉ። ዓለምን ወደ ቤቶ መሳብ ከፈለጉ የዴስ ቲቪ ደንበኛ የሆኑ ሱፐር ስፖርት ዴስ ቲቪ። ዊና ጁስ ሌላው አጋራችን ነው። በከተማችን የተለያዩ አካባቢዎች በመዲናችን አዲስ አበባ አዶ ገነት ሸገር ላይ ከሰሚት ፍየል ቤት እስከ ቦሌ ወሎ ሰፈር ራስ ደስታ ሆስፒታል ፊት ለፊት አዲሱ ገበያ ኖክ ማዲያ ሾላ ዜና አገልግሎት እንደዚሁም ደግሞ ፒያሳ አምፒር ፊት ለፊት የዊና የተለያዩ ሬስቶራንቶች ወቅቱ የጾም ወቅት ነው። በተለይ ከሀገራችን ሰላም ከሀገራችን አንድነትና ፍቅር ጋር በጥሞና ወደ ከፍታችን የበለጠ የምንመጣበት እንዲሆን እየተመኘ አመጋገቦ የጤናው ዋና መሰረት ነው ይላል ዊና ጁስ። የዊና ጁስ የተለያዩ ጭማቂዎች፣ የተለያዩ አትክልትና ፍራፍሬ ምግቦች በቁርስ በምሳና በራት ሰዓት ሁልጊዜም በዊና ማራኪ ሬስቶራንቶች ይገኛሉ። በከተማችን የተለያዩ አካባቢዎች በጥናት ዊና አሁን ብራንድ ሆኖ ከፍ ያለ ነው። ዊና ጁስ አመጋገቦ የጤናው ዋና መሰረት ነው። ባቢ ልዩ ስፔሻሊቲ የጥርስ ሕክምና ለጥርስ ውበት ጤንነትና ደህንነት ዘብ የቆመ ነው። ህልማችን፣ ሪያችን፣ ግባችን በአፍሪካ ደረጃ ቀዳሚ የጥርስ ሕክምና ማዕከል ሆኖም መገኘት ነው። ለመምህራን በቅርቡ ያመጣው በጣም አሪፍ የሚያስመሰግነው እድል ነው። ለባቢ 50 በመቶ ቅናሽ በማድረግ የጥርስ ህክምና አገልግሎትን ማግኘት ይችላሉ። መታወቂያውን በማሳየት በየትኛውም የሀገራችን አካባቢዎች የምትገኙ መምህራን በባቢ ቅርንጫፎች መታወቂያውን በማሳየት በ50 በመቶ ቅናሽ የፈለጉትን የጥርስ ህክምና አገልግሎት ማግኘት ይችላሉ። ባቢ ልዩ ስፔሻሊቲ የጥርስ ህክምና ሌላው አጋራችን ነው። ከልብ እናመሰግናለን። እንዴት ነው? አሟሙቀናል። በደንባችን በደንብ ጥሩ ነበር። ሞንታጅ አለ። የተለያዩ ርዕሰ ጉዳዮችን እንመለከታለን። ወቅታዊ ነገሮችን እንዳስናል። ወደፊትም የሚከናወኑ ተከናውነው የሚያለፉ ጉዳዮችን የዳሰስንበት ፕሮግራም ነው። በሳምንቱ መጨረሻ ላይ ስለሚጠበቁ ጉዳዮች፣ ስለ ዓለም ዋንጫ ማጣሪያዎችና ስለ ሌሎች ጉዳዮችን በደንብ መግቢያችንን አሳምረን ከፍተናል። 7 ሰዓት ላይ ሚድፊልዷ ወደ 8 እናሻግራለን በብዙ ሀሳቦች ዛሬ ኢንተርናሽናል ጌምስ የብሔራዊ ቡድን ጨዋታዎች የክለብ ፉትቦል ስጋትና መከራ ነው ፍቅር እንደምታውቀው። ከዛ ውጪ ዋሊያው ከአይንም ከልብም የራቀው የኢትዮጵያ ብሔራዊ ቡድን መርሃ ግብር ለማሟላት ከግብፅ ይጫወታል ወይስ ለማለፍ ነው የሚጫወተው? ያው አይ ለመሰለ ይሄን ያልኩት ትገባለህ መንደርደሪያ ለመስጠት ነው ፍቅር። በኢትዮጵያ የኦሎምፒክ ውዝግብ ወቅት የኢትዮጵያ ስፖርት ዝቅታ የመጨረሻውን ጫፍ አይተን እናውቃለን አይደል? ባለፈው ክረምት ላይ አይደል ፍቅር? ከቶኪዮ እስከ ፓሪስ የነበረ ያ ሁላ ውዥንብር ፍርድ ቤትም የትም ደርሶ ከዛ በኋላ የኢትዮጵያ ስፖርት ላይ ፈቀቅ ያለ ነገር የለም። እንዲሆን ይፈልጋሉ ብለን ደምድመን ዘግተናል። በዛ ሂደት ውስጥ ራሱ ሚዲያው በሚል ያ የዳውሮ አባባል በጣም እኔ ያረሳውም ከዛ ጋር አያይዘን ነበረ። አሁንም የኢትዮጵያ ብሔራዊ ቡድን ሊጫወት ሲል በየጌሙ የሚሸነፍ በኢትዮጵያ ሞራልና ብሔራዊ ቡድኑን ኢትዮጵያን ይወዳሉ ከፍታውን አልፎ አልፎ ሲያዩም 31 ዓመት ጠብቆ የኢትዮጵያ ብሔራዊ ቡድን አፍሪካ ዋንጫ ሲገባ ከአንተ ኮሜንተሪ ጋር ፍቅር ህያው ሲሆን በነገራችን ላይ ዩ ዲዘርቭ በዚህ አጋጣሚ እኔ ደጋግሜ በተለያዩ አካባቢዎች አነሳዋለሁ። አዲስ ህንፃ ዳነ
ሳላዲን አሰልጣኝ ሰውነት ቢሻው ያ ታሪክ ቀያሪ ትውልድ ሲመጣ የኢትዮጵያ እግር ኳስ ለእሑድ ጨዋታ ቅዳሜ 1 ሰዓት አዲስ አበባ ስቴዲየም የሚሰለፍ ሀገርና እንዲያደረገ ብሔራዊ ቡድን ነው። እዛ ላይ ቆሞ የቀረ ነው የኢትዮጵያ እግር ኳስ። ከዛ በ9 ዓመት እንዴት እንደተመለሰ እናስታውሳለን ከአሰልጣኙ ውበቱ አባተ ጋር። ከዛ በፊት በተለይ ከአብርሃም የኮት ዲቮር ጨዋታ ስኬት ጋር የኢትዮጵያ ብሔራዊ ቡድን እድሎቹን ተጠቅሞ ዳግም በ9 ዓመት ወደ አፍሪካ ዋንጫው ተመልሷል። ከዛ ማግስት እንደገና ወደ አፍሪካ ዋንጫ መመለስ ብርቅ ሆኗል። በኢትዮጵያ እግር ኳስ በኢትዮጵያ ብሔራዊ ቡድን ላይ በተለይ ናሽናል ቲሙ ፍቅር ከዓይንም ከልብም የራቀ ነው። በዚህ ሂደት ላይ ድንገት ናሽናል ቲሙ ሊጫወት ሲመጣ ፖለቲካ አድርገውት ነገሩን ስለ ሀገር ፍቅር፣ ስለ ብሔራዊ ቡድን ክብር ከፍታ፣ የብሔራዊ ቡድን የነገ ጨዋታን ተከትሎ ናሽናል ቲም ማላገጫ እንዳልሆነ ሊመክሩን የሚሹ ሰዎችን ምን ያለው እና በጣም ስለሚገርመኝ ነው። ማን ነው እያላገጠ ያለው? የኢትዮጵያ እግር ኳስ ስርዓት ላይ ማን ነው እየተሸነፈ ያለው? ወይስ ዝም ብለን እናያችሁ? ከእውነት መጋፈጥ ያስፈልጋል። እንደው ዝም ብሎ መልስ ለመስጠት ሳይሆን ከዚህም በላይ መናገር ይቻላል። አትርሱኝ ይመስለኛል። እኔ በምን ፐርስፔክቲቭ እንዳነሳው አላወኩም፣ ግን የተነሱትን ሀሳቦች በአጋጣሚ አልተከታተልኳቸውም። ግን ሁልጊዜም ስለ ኢትዮጵያ ስፖርት ስናወራ ስናነሳ ዋናው ጉዳያችን የሀገራችን ጉዳይ ላይ መቆርቆር ነው። ሚዲያው ችግር ነው። ፍቅር በኢትዮጵያ ጉዳይ ላይ መነሳት ከዚህ በፊትም ባነሳነው ጉዳይ የኢትዮጵያ ስፖርት ጠላት ነው ሚዲያው። ሀሳቤ ቆይ ዘርዘር አድርጌ ላቅርብ እና አንተ እንዳቀረብከው እኔ ማቅጣጫ ላቅርብ። የመጀመሪያው ጉዳይ ሜዳ ላይ ያሉ ጉዳዮችን በማረም ላይ ቢሰሩ ከሚዲያው ጋር እንዲህ አይነት ሰጣ ገባዎች አይኖሩም። ከዚህ በፊትም ስለምንባል ነው ኤፍሬም፣ ስለ ናሽናል ቲሙ፣ ስለ ኦሎምፒክ፣ ስለተለያዩ ጉዳዮች ላይ ስታነሳ ሀሳቦቹ በጣም ጨለምተኛ ናቸው የሚሉ አስተያየቶች ይነሳሉ። እነዛ ሀሳቦች ጨለምተኛ እንዲያደርጉ መነሻዎቹ ምንድን ናቸው የሚለውን አትመለከትም። በጣም ኢትዮጵያ ናሽናል ቲሟ ስሊፒንግ ጃይንት ከሚባሉት ነው። በታሪክ በፈጠራ የአፍሪካ ዋንጫውን በመፍጠር ቀዳሚ ከሚባሉት መካከል ነው። ግን በየጊዜው ሙከራዎቹ መስራት የሚገባቸውም ሰዎች ማለት ነው የጨዋታው የጉዳዩ ባለቤቶችም በአብዛኛው ነገሩን ወደ ሶስተኛ አካል ወይ ወደ መንግስት ወይ ወደ ሚዲያ ማላከክ ይፈልጋሉ። ብዙ ጊዜ አብዛኞቹ ሀሳቦችን የመቆርቆር አድርገው ይወስዷቸው፣ ፐርሰናሊ ማጥቃት አድርገው ይወስዷቸዋል። አንተ ሀገርን ከምትወድበት መንገድ እኔ እወዳለሁ የሚል አድርገው ይወስዷቸዋል። ብዙ ጊዜ የመጀመሪያው ጉዳይ ለእኔ የኢትዮጵያ ስፖርት በማያሻማና ምንም ልዩነት በሌለው ሁኔታ ጠዋት ማታ የሚደግፈው ተመልካች መገናኛ ብዙሃን አለ። ብዙ ጊዜ ስናወራም ነበር ታስታውሳለህ። የውጤቱ ከፍታ በሌለበት በገባ ቁጥር በተሸነፈ ወደ አፍሪካ ዋንጫ ማጣሪያዎች መግባት በማይቻልበት ወደ ሴካፋ መሄድ በማትችልበት ሰዓት ሁሉ የኢትዮጵያ እግር ኳስ ተመልካች የኢትዮጵያ ሚዲያ ከሀገሩ ጎን ነው። በተለያዩ አጋጣሚዎች ላይ መጠበቁ በጣም ከፍተኛ በሆነበት ሰዓት ሁሉ ሚዲያው አብሮ ነው ያለው። መፍትሄውን ያንን መጠበቅ የሚደመድም ብሔራዊ ቡድኑን ቅድም ባስቀመጥኩት ደረጃ ያንቀላፋ ግዙፍ ሀገር ነው። እግር ኳስ ላይ ያንቀላፋ ግዙፍ ሀገር ነው። ባለሙያዎቹ ነገሮችን አነቃቅተው ወደሚገባው ቦታ መመለስ አለባቸው የሚለው ጊዜ እየዘገየ በመጣ ቁጥር ጨለምተኝነቱም እየጨመረ መጣ። አሁን ወደ መጨረሻ ስትመጣ ደግሞ ብሔራዊ ቡድኑን ማትመለከተው፣ በሜዳ ማትመለከተው፣ ከሜዳ ውጭ ማትመለከተው የናሽናል ቲሙ ተጫዋቾች በጣም በከፍተኛ ጉጉት ሊለብሱት የሚገባው ማሊያ ባልመረጥ እስከ ማለት የደረሱበት ደረጃ ላይ ተፈጠረ። ይህንን ትልቅ ምክንያት ብዙ ጊዜ ሚዲያው ብለው የሚያነሱ ሰዎች እሰማለሁ። በተለያየ አቅጣጫዎች ላይ ሚዲያው ብለው የሚያነሱ ሰዎች መስራት የሚገባቸውን ባለመስራት፣ ተቀራርቦ ባለመስራት፣ ከምልመላ ጀምሮ ታለንት አይደንቲፊኬሽን ጀምሮ ብዙ ቀልድ የሚመስሉ ነገሮችን እግር ኳስ ላይ በመተግበር ከአመራር እስከ ስልጠና መሪዎች ድረስ ብዙ ችግሮች ያሉባቸው ሰዎች መጨረሻ ላይ ተሰባስበው የዚህ ሀገር ችግሩ የእግር ኳስ ችግሩ ሚዲያው የሚል ነገር አለ። ሚዲያው ሙሉ ለሙሉ ነፃ ነው የሚል ነገር የለኝም። ምክንያቱም ቱ ሰም ኤክስተንት በኢንቨስቲጌቲቭ ሪፖርቶች ታች ወርዶ በመስራት የራሱ እንቅፋቶች እንዳሉት ሁሉ ዋናውን ድርሻ ግን የሚወስዱት
እግር ኳሱን የሚያለሙት አካላት የሚሰሩት አካላት መሆናቸው መሰመር አለበት ብዬ አምናለሁ። እና ብዙ ጊዜ ትልልቅ ጉዳዮች በመጡ ኦሎምፒክ ላይም ታስታውሳለህ፣ ትልልቅ ጉዳዮች ሲመጡ ሚዲያው እንደሚሮጡ ሁሉ ሚዲያው አትሌት እንደሚመርጡ ሁሉ ሚዲያው የሆነ በቃ ሁሉን ነገር ከሰርቶ መጨረሻ ላይ ለውድድር እየመራ እንደሚቀርብ ሁሉ የመጨረሻውን ገፈት ቀማሽ መገናኛ ብዙሃንን ሲያደርጉ ሰማለሁ። እኔ በኢትዮጵያ ስፖርት ታሪክ ውስጥ በኢትዮጵያ ስፖርት ታሪክ ውስጥ አነሰም በዛም ከመጀመሪያው ዘመን ጀምሮ ከመጀመሪያው ይሄ መረጃ ባልነበረበት ተሯሩጦ በመስራት ከነበረበት ዘመን ጀምሮ በተቻለ መጠን የሽፋን መጠኑ ሊለያይ ይችላል። 100% ሽፋን የሚሰጡ ሊኖሩ ይችላሉ። 10% ሽፋን የሚሰጡ ሊሆኑ ይችላሉ። ሚዲያው በሀገሩ ጉዳይ ላይ የሚደራደር ነው ብዬ አላምንም። እንደውም ስፖርት በነፃነት የሚዘገብበት ዘርፍ ነው እዚህ ሀገር ላይ። እግር ኳስ ፌዴሬሽኑ ይተቻል፣ ፌዴሬሽን ሰዎች ይተቻሉ። እስኪ እንደው ኢትዮጵያ ውስጥ ሚስጥር የሆነ የስፖርት ጉዳይ ነገር ኦሎምፒክ በል ምን በል የፈለከውን ነገር የምትናገርበት ዘርፍ ነው ሚዲያው። ለዚህ ነው በሌሎች ፐርስፔክቲቭ በሌሎች የሚዲያ ዘርፎች ፐርስፔክቲቭ የማታየው አይነት ነፃነት ሚዲያው ተገናዝፏል። በዚህ አቅጣጫ እንደው ሁሉን ነገር ወደ ሚዲያው ለመውሰድ የመሞከር አዝማሚያዎች እኔ ትክክል ናቸው ብዬ አላምንም። ከዛ ይልቅ የሀገር በስፖርቱ ጉዳይ ላይ የተገለጡለት ምስጢሮችን የተገለጡለት የሚታዩ ችግሮችን አደባባይ የወጡ ያፈጠጡ ሀቆችን ኮሌክት አድርጎ ወደ መፍትሄው የሚሄድ አካል ስለሌለ አሁን ተስፋ መቁረጥ አለ። ባለፈው ነገር ያለው ኤፍሬም፣ አንዳንዴ ስለ ኢትዮጵያ ስፖርት ማይክ ላይ ቁጭ ብለህ የምታወራው አንዲት አዲስ ነገር የለም። የዛሬ 4 ዓመት የዛሬ 8 ዓመት ኦሎምፒክ በለው ናሽናል ቲም በለው ስለ ችግር በለው ስለ መፍትሄዎች በለው የምታነሳው አንድ አዲስ ሀሳብ አይመጣም። ችግሮቹ አደባባይ ናቸው፣ የሚታወቁ ናቸው እና እነሱን ለመፍታት ያለመሞከር ነገሩ እንደውም ስለዚህ ማውራት አያስፈልግም እንዴ ብለህ እንድታስብ ሁሉ የሚያደርግ ደስፔሬት የሚያደርግ ነገር ነው ብዬ ነው የማስበው። እና ከዚህ አንጻር እንግዲህ ናሽናል ቲማችን ላይ ስንመጣ ቅድም ባነሳው ሁኔታ ብልጭ ያሉ ነገሮች ነበሩ። 2013 ወደ አፍሪካ ዋንጫ የተመለስንበት ኋላ ከ8 ዓመት በኋላ ጆይን ያደረግነው ከዛ በኋላ ደግሞ የድብታው ዘመን በከፍተኛ ሁኔታ በዝቅታ እየመጣ ይሄ ነው ፋክቱ። ከሜዳ ውጭ ባሉ ጉዳዮች ላይ ባለፈውም ከብዙ ሀገራት ጋር አነጻጽሬ ሳወራ ነበር። ነፃነታቸውን ከኛ በኋላ ዘግይተው ያገኙ ሀገራት በህዝብ ብዛት፣ በቆዳ ስፋት፣ በኢኮኖሚ ደረጃ በጣም ትንሽ የምትላቸው ሀገራት የመጫወቻ ሜዳ አላቸው። ናሽናል ቲሙ ዴሊብሬትሊ ነው ወይ ስደተኛ የሚሆነው የሚል ነገር እስክናነሳ ድረስ ብዙ ነገሮችን ዝርዝርን አስቀምጠናል። በክለቦቻችን ዙሪያ ብዙ ነገሮችን አንስተናል። ከተጫዋቾች ምልመላ እስከ ክለቦች አወቃቀር ስራ ድረስ ብዙ ነገሮችን ብለናል። እና አንዳንድ ጊዜ የማይታወቀውን ነገር የምናወራበት መድረክ አይደለም ስፖርት። የሚታወቁ ነገሮች አሉ፣ ችግሮቹ ይታወቃሉ፣ ሁሉም ነገር መሬት ላይ ነው ያለው። እነሱን ግን አስተባብሮ ወደ መፍትሄ የመውሰድ ፕላን ስትራቴጂ ግን ሆን ተብሎ አይመጣም። ምርጫ ሲደርስ እነዛ እቅዶች ይመጣሉ፣ የሚመረጡ ሰዎች አይሰሯቸውም። ሚዲያው ማድረግ የሚችለው ነገር ኤክስፖዝ ማድረግ ነው፣ ቡድኑ ያለበትን ደረጃ መናገር ነው፣ ፌዴሬሽኑ የሚሰሩትን ስራ መናገር ነው፣ መንግስት የሚሰጠውን ትኩረት መናገር ነው፣ የተለያዩ ነገሮችን ማድረግ ነው። ከዛ ወርደህ የምትወስድበት እርምጃ የምታስቀምጥበት ነገር የለም። ከዚህ ጋር በተያያዘ አንዳንዴ ቅሬታዎች ይኖራሉ። እነዛ ቅሬታዎች ደግሞ ቋሚ ናቸው፣ ለኔ አይጠፉም። ኤፍሬም ኢንትረስትም ስለሚለያይ ማለት ነው። የሚዲያው ኢንትረስት ለምሳሌ ሁሌ ነገሮች እንዲስተካከሉ ነው። የአስተዳዳሪዎቹ አካል ደግሞ ችግሮቹ እንዳይጋለጡ ነው። እኔ አሁን አንዳንዴ ለምሳሌ የኢትዮጵያ ስለተባለ ልንገርህ፣ የኢትዮጵያ ስለተባለ ናሽናል ቲሙ በጣም ደካማ ሆኖ የኢትዮጵያ የሚለው ስም ሊሸፍኑ አይገባም። ናሽናል ቲሙን ስትናገረው ሀገርህን እየተናገርክ አይደለም። እንዲህ አይነት ሎጂክ የለም። የኢትዮጵያ ከተባልክ ለኢትዮጵያ በሚመጥልቅ ስራ ትከበራለህ፣ ዝቅ ትላለህ። ዛት ኢዝ ፋክት እንጂ የኢትዮጵያ የሚለው ስም ሁሉንም ሊሸፍን አይገባም። ዛትስ ዋይ ኦሎምፒክ ኮሚቴው በዛ ልክ የተጠለጠለው በከፍተኛ ሁኔታ እንደውም አንዳንዴ መስመር ሁሉ ብዙ ጥሰን ጭምር ፐርሰናል በሚመስል ደረጃ ይመስላል። በኋላ ስታየው መስመር የጣስን በሚመስል ሁኔታ ነገሮች እንዲታዩ ተደርጓል። በጣም በጓደኝነት በመሳሰሉት ነገሮች የሚቀርቡን ሰዎች ጭምር የናሽናል ጉዳይ ሲሆን
የምትለያይባቸው አጋጣሚዎች ይፈጠራሉና የኢትዮጵያ ብሔራዊ ቡድን ድክመት ኢትዮጵያን ከፊት በማምጣት መሸፈን አትችልም። ግን ምንድን ሐሳብ አለኝ ሁልጊዜም ስራዎች በመተባበር ኮንስትራክቲቭ በሆነ መንገድ ቢሰሩ፣ ለምሳሌ ሚዲያው ናሽናል ቲሙን ኮንስትራክት የሚያደርጉ ነገሮችን ቢያቀርብ፣ ጥናቶችን ቢያቀርብ፣ መወያያ መድረኮችን ቢያቀርብ፣ ፕላትፎርሞችን ቢያቀርብ እና ፌዴሬሽኖች ናሽናል ቲሙ ተጫዋቾቹ ኦፕን ቢሆኑ። ከዛ ውጭ ግን እንደዚህ እንዳይጥና ድመት እየተጠባበቅ ትራንስፓረንሲ የለም። ተጫዋች ሲመረጥ፣ ታለንት አይደንቲፋይ ሲደረግ፣ ተጫዋቾች በክለብ ሲሄዱ፣ በሁሉም ነገሮች ላይ በድብቅ እና ደግሞ ከጀርባው ትልቅ ኮራፕሽን በያዘ ሁኔታ እየሰራ ናሽናል ቲሙ ላይ ሲደርስ ግን ኢትዮጵያን እንደ መጠቅለያ አድርገህ የኢትዮጵያን ነገር ለምን ተናገራችሁ ማለት መቻል ለእኔ ተገቢ አይመስለኝም። ይሄ በተለያዩ አጋጣሚዎች ላይ ስለሚያጋጥምን ለማለት ነው። በአጠቃላይ ግን የኢትዮጵያ ብሔራዊ ቡድን ሁልጊዜም ከፍ እንዲል ወደ ቦታው እንዲመለስ አንደኛ እንደ ሚዲያው ሪስፖንሲቢሊቲ አለብን። ሁለተኛ እንደ ኢትዮጵያዊ እግር ኳስ ተመልካች በጣም ሁሉ ነገር እንደሚያበሳጨው ተመልካች ያብሰለስለናል። ሁልጊዜ እናነሳዋለን። እናንተ ፍሬም ከ31 ዓመት በፊት ናሽናል ቲሙ ሲያልፍ በጋዜጠኞችና አሁን አነሳዋለሁ ስላለፈ ማለት ነው ስለሚያስቅም አነሳዋለሁ። በጋዜጠኞችና በተመልካቾች መካከል የደስታ ልዩነት አልነበረም። እኔ ወደ ማይክሮፎን ይዤ በኮሜንተሪ ቦክስ ውስጥ ያሉ ጋዜጠኞችን ሳይ ብዙዎቹ ልብስ አልባ ነበሩ ከወገባቸው በላይ ተመልካች ነበሩ። በዛ ሰዓት ጋዜጠኞች ማይካቸውን ጥለዋል። ብዙ ነገር ሆነዋል። ይሄ የየዕለት ቁጭት ነው። ቁጭትን የምትገልጽበት መንገድ ይለያያል። ጉጉትህን የምትገልጽበት መንገድ ይለያያል። ሐሳብን የምታቀርብበት መንገድ ይለያያል። አንዱ ነገር ግን ሆደ ሰፊ ነው መሆን ያለባቸው የሚሰሩት አካላት። በተለይ ህዝቡ ለረጅም ጊዜ ዋጋ ከፍሏል። መጠበቅ ሰልችቶታል። ሌሎች የሚያደርጉትን ከኛ በኋላ የመጡ ናሽናል ቲሞች በታሪክም በብዙ ነገር ማድረግ የሚችሉትን ነገር እኛ ለምን አናደርገውም ለሚለው ነገር መልስ መጥፋቱ ያንገበግበዋል። ስለዚህ እየወጣ አይ ሁልጊዜ ኢትዮጵያ ስለሆነ ናሽናል ቲሙን አትንኩት፣ ኦሎምፒክ ቲሙን አትንኩት፣ አትሌቲክስ ፌዴሬሽኑን አትንኩት ማለት አይቻልም። ይሄ ማድረግ አገርህን መውደድም ጭምር ነው። መውደድህን ደግሞ የምትገልጸው በተለያየ መንገድም ጭምር ነው። አንዳንዴ ለነጥቦቹም በመቆርቆር ነው። መጨረሻ ላይ አንድ ማሳብ ምንትን የምለው አንዳንድ የእግር ኳስ ተጫዋቾችም ጭምር ነው። አንዳንድ የእግር ኳስ ተጫዋቾች፣ አንዳንድ አሰልጣኞች ሞር የሚዲያው ሙያ የሚያጓጓቸው ይመስለኛል። አትርሱኝ አልኩት ከቶኔ በዛ ስቻ አልገልጸውም፣ ግን ፕራክቲካሊ ቦታው ላይ መስራት ከሚገባቸው ስራ ይልቅ የሚዲያው ጉዳይ ይገባናል ብለው እየገቡበት ነው። ሞር የሚሰሩበት ቦታ ላይ አሪፍ ነው እኮ ከገቡ የሚሰሩበት ቦታ ላይ ይስሩ። እነሱ የሚሰሩትን ነገር ሚዲያው ካልገለጸ፣ አቺቭ ያደረጉትን ነገር ባልሆነ መንገድ ኤክስፕሌን ካደረገ መነጋገር ይቻላል የሚመስለኝ ነገር ወደ ወሬው ማለት የሚዲያው ስራ ሞር ነገሮችን ኤክስፕሌን ማድረግ ስለሆነ እነሱም መስራታቸውን እየተው ሞር ሚዲያው ላይ የሚመጡ ከሆነ የበለጠ ግጭቶች እየናሩ ይመጣሉ፣ ለናሽናል ቲሞች መፍትሄዎች እየጠፉ ይመጣሉ የሚል ሀሳብ አለኝ። ስለዚህ ሁሉም በስራው ልክ ድንበሩን አክብሮ ኮንስትራክቲቭ በመሆን በመከባበር በመገነባባት ነገሮችን መስራት አለበት የሚል ሀሳብ ነው ማስቀመጥ የምፈልገው እዚህ ላይ። አዎ በደንብ ነው መንደርደሪያውንም ከሰጠው በኋላ ፍቅር እንትን ያልከው ያብራራኸው አሪፍ ነው። ለእኔ በአፍሪካ ዋንጫ የምድቡ ውራ ሆኖ ያጠናቀቀ በየተጋጣሚው የሚሸነፍ በዓለም ዋንጫ ማጣሪያ ከጅቡቲ ብቻ የሚበልጥ መርሃ ግብር ለማሟላት ወደ ሞሮኮ ያቀና 2022 ላይ ማላዊ ቢንጉ ላይ ቅድም እንደ መስቀሎፍ ብየዋለሁ ያቺ ውጤት መጣች። ከዛ በኋላ በዛ ብሔራዊ ቡድን ግንባታ ላይ ብሔራዊ ቡድኑ ፈቀቅ የሚል አይደለም። የማይሰሩ ሙያተኞች፣ የማይሰሩ ክለቦች መንግስትን ለከፍተኛ ወጪ ዳርገው አብዛኛው የከነማ ክለብ በኢትዮጵያ ፕሪሚየር ሊግ ሻምፒዮና ላይ ያሉት ፈቀቅ የማይሉ የእግር ኳስ ግብና ርዕይ የሌላቸው ተጠያቂነት፣ ግልጽነት ነውር የሆነበት
በጣም ስሊፒንግ ጃይንት ነው ያልኩህ አይደል? ለእኔ የኢትዮጵያ ስፖርት፣ የኢትዮጵያ እግር ኳስ፣ አጠቃላይ የኢትዮጵያ ስፖርት እግር ኳሱን፣ አትሌቲክሱን ሁሉንም ጨምሮ ከዓለም ያንቀላፋ ብቻ አይደለም፣ ለእኔ በጽኑ የተኛ ነው። በጽኑ በዛ ሂደት ውስጥ ሁላ ብዙ እልፍ ጥፋቶች ተፈጽመው ሃይ ባይ አተው ሚዲያው ግን ፍሮንት ያንን ለሚሊዮኖች አድርሶ እንዲሆን ይፈልጋሉ ወይ እንዴ ብለን ይኸው ሌላ ኦሎምፒክ፣ ሌላ የዓለም ሻምፒዮና፣ ሌላ አፍሪካ ዋንጫ ወይ ደግሞ እንደዚህ የኢትዮጵያ ብሔራዊ ቡድን ሊጫወት ሲል ኢትዮጵያ ግብፅ ይጫወታሉ። ግብፅ ሁሌ እንደረመረመችን ነው፣ የታወቀ ነው። ኢትዮጵያ ግብፅን 2-0 አሸነፈች። ውበቱ አባተ የሚመራው እና አቡበከር በጣም ጥሩ የተንቀሳቀሱበት እንዴት አድርገን እንዳወደስ ነው ወደኋላ መለስ ብሎ ማየት በቂ ይመስለኛል አይደል ፍቅር? ያ እንዲቀጥል ሁሌ አሸናፊ እንድንሆን ሁሌ አፍሪካ ዋንጫ ላይ እንድንገባ በየ2 ዓመቱ በአፍሪካ ዋንጫ ላይ የሚሳተፍ የእግር ኳስ ስርዓት እንዲኖረን ፌዴሬሽኑ ለከፍተኛ ኪሳራና ወጪ ዳርጎ ፍቅር መንግስትን ለከፍተኛ ወጪ የሚዳርግ የኢትዮጵያ እግር ኳስ ስርዓት ግን ከዓይንም ከልብም ይራቅ፣ ከደጋፊው ዓይንም ይራቅ ነው፣ ከልብም ይራቅ ነው አለ እንዴ ነው የሚባለው እኮ ይጫወታል እንዴ ነው የሚባለው። ድንገት ነገ ከግብፅ ልንጫወት ስንል በቃ ዓለም ዋንጫ 180 ደቂቃ የቀረው ያ የሰውነት ቢሻው ብሔራዊ ቡድን አይደለም እኮ የብሔራዊ ቡድን። ይሄ እውነት ነው አይደለም እንዴ? እውነት ነው እኮ በቃ ከአፍሪካ 10 ቶፕ 10 ቡድኖች ውስጥ ገብቶ በኢትዮጵያ እግር ኳስ ፌዴሬሽን የተዝረከረከ አሰራር ወረቀቱ አመለጠኝ ነው ያሉት ያን የነበሩት ስራ አስፈጻሚ። ከምን እንዳመለጣቸው ፈጣሪ ይወቅ። በምን ያህል ተሾመ ቢጫ ካርድ ምክንያት ሰው የሞተበት ኢትዮጵያን በአራቱም አቅጣጫ በጥፍራቸው ቆመው ነው ስፖርትን፣ እግር ኳስን፣ ናሽናል ቲሙን የሚከተሉት አልካሳቸውም እንጂ። ስለዚህ ለኢትዮጵያ በሚመጥን መልኩ ናሽናል ቲሙ ያኔ ሲሰራ ኢትዮጵያን አንድ ሆነው ሀገርን አንድ ያደረገ ብሔራዊ ቡድን ነው። ይህንን የፈጸሙት ጀግኖች ሁሌ ይዘከራሉ። ስማቸው ከመቃብር በላይ ነው። ከናይጄሪያ ከአዲስ አበባ እስከ ካላባር የነበረ የመጨረሻ 180 ደቂቃ ድራማ ብራዚል የዓለም ዋንጫ ሊያደርሰን ጫፍ ደርሶ ነበር ፍቅር። ያ ብሔራዊ ቡድን እንኳን እንዲፈርስ ተግተው የሰሩ አመራሮች፣ ተግተው የሰሩ የሚዲያ ሰዎች፣ ተግተው የሰሩ አሰልጣኞች፣ ተግተው የሰሩ እልፍ የስፖርት ባለድርሻ አካላት ነበሩ። ያ ድንቅ ብሔራዊ ቡድን 3 ዓመት ቆየ ተብሎ ውጤት ስላመጣ ሀገርን አንድ ስላደረገ 31 ዓመት ጠብቆ አፍሪካ ዋንጫ ስለገባ ለዓለም ዋንጫ 180 ደቂቃ እስኪቀረው ድረስ የተፋለመ ነጥብ ተቀንሶበት ቻን በታሪክ ለመጀመሪያ ጊዜ ገባ ብሔራዊ ቡድን በየሜዳው ዲፓርትመንት ከነ ሜሞሪው ከነ መለያው የሚታወቅን ያንን ታሪክ የቀየረ ትውልድ እንኳን ለማፍረስ ይሮጡ ሁሉ የዛ ሁላ ኪኮፍ እንደ ዱላ ቅብብል በዚህ ሲሄድ 8-9 ዓመት ጠብቀን ስንገባ የነበረ ባትልን ታስታውሳለህ ፍቅር። ከዛ ቅድም ያልከው ነው ትልቁ ድባቴና ዲፕሬሽን ደግሞ ሆናል። ክለቦች የት ነው ያሉት? የእግር ኳስ ክለቦች ሜዳ የላቸው። የሱፐር ስፖርት እድልና ትንሳኤን እንኳን በአግባቡ እየተጠቀምን ነው ፍቅር። ናሽናል ቲሙ ለአመታት ውጭ ነው የሚጫወተው። ይሸነፋል፣ በቃ ይሸነፋል። 800 ምናምን ቀን እንኳን አላሸነፈም። ስለዚህ ይህንን ወደፊት ማምጣት ማላገጥ አይደለም ለኔ። ይህንን ወደፊት ማምጣት ፍቅር ለኢትዮጵያን በሚመጥን መልኩ ስራ ኢትዮጵያን ቆሞ ያጨበጭባሉ። ሚዲያው በየፖቴንሻሉ በከፍታ ይዘክራል። ኢትዮጵያን ከፊት አድርጎ ለኢትዮጵያን በሚመጥን መልኩ ሳይሰራ ግን ሀገር ነው የምንወክለው፣ ራስ ላይ ማሾፍ ነው። እኔ ከፌዴሬሽኑ ከፍተኛ ወጪ ጋር ፍቅር ባለፈውም ብየዋለሁ፣ የመጨረሻ ሐሳቤ ነው። ናሽናል ቲሙ ጨዋታ በኖረው ሰዓት እንቅልፍ የሚያጡት እኮ የፌዴሬሽን አመራሮች አለፍ ሲል ገንዘብ ከየት ይገኛል ነው እኮ ፍቅር። ከ90 ምናምን ሚሊዮን ብር በላይ እኮ በልቷል የናሽናል ቲም በየሜዳው እየተጫወተ በውጭ በሜዳ ኪራይ። ቁጭት፣ ጸጸት፣ እንዴት ስቴዲየም የለንም? ኢንፍራስትራክቸሮቻችን ምን ይመስላሉ? የክለቦቻችን መዋቅር እንዴት ናቸው? እግር ኳሳችን ለምን ፈቀቅ አላለም? ስፖርታችን ለምን ፈቀቅ አላለም? እንደዛ እልፍ ጥፋት እየታየ ማን ነው ሀይ የሚላቸው የሚለውን ሚዲያው ከማጋለጥ ውጭ አይጠይቅ፣ አያነሳ። በዚህ ድምር ውጤቱላ ናሽናል ቲሙ በተጫወተ ቁጥር
መጨነቅ ላይ ያለው ፌዴሬሽኑ ነገም መርሃ ግብር ለማሟላት ይጫወታል። ከዛ የዘለለ ዓላማ የለውም ናሽናል ቲሙ ፍቅር። ብዙ ጊዜ ግን ኤፍሬም ሀገርን መወከል ግን አሸንፎ ከፍታውን አሳይቶ እንደነ ኤል ግራንዴ ስትሆን በታሪክ ሁሌ ትወደሳለህ። ምንድነው ስለ ናሽናል ቲሙ ስናወራ ብዙ ጊዜ ስለ ወቅታዊ ተጫዋቾች ወቅታዊ ናሽናል ቲሙን መለያውን ስለሚለብሱ ተጫዋቾች ወይ በወቅቷ ቡድኑ ስለሚመራው አሰልጣኝ አይደለም ምናወራው ብዙ ጊዜ። ምክንያቱም ናሽናል ቲሙ እዛ ደረጃ ሲደርስ ውጤቱ ሲደክም ወይም ጥሩ ሲሆን ስለነበረው ስካውቲንግ ፕሮሰስ፣ ስለ ታለንት መረጣችን፣ ስለ ክለቦቻችን፣ እግር ኳስን ስለምንመራበት መንገድ፣ ስለ ተለያዩ ውድቀቶች ነው የምናነሳው። እንደው አንዳንዶች ዝም ብሎ ፐርሰናል ጠብ ከወይ ፐርሰናል ድጋፍ አድርገው ስለሚቆጥሩት ስለምሰማ ነው። ምናልባት በሆነ ሰዓት ላይ አንድ አሰልጣኝ አንድ ትውልድ ተጫዋቾች ሜዳ ላይ የሚያሳዩትን የክስራ ተጋድሎና ውጤታቸውን ለነሱ ትሰጥ ይሆናል። ለምሳሌ አሰልጣኝ ሰውነት ቢሻው ከ31 ዓመት በኋላ የኢትዮጵያን ጥያቄ እንደመለሱ ያ ጄኔሬሽን በጣም ለ3 ዓመት አብሮ ቆይቶ በዓለም ዋንጫ በአፍሪካ ዋንጫ በቻን ውድድሮች ላይ ኢትዮጵያን በተለየ ገጽ እንድትነሳ ስለማድረጉ አትክደውም። በቃ ታሪካቸውን አትወስድባቸው፣ ሀቅ ክሬዲቱን ትሰጣለህ። ግብፅን ያሸንፈውን የውበቱ ቡድን ክሬዲት ትሰጣለህ። 3ኛውን የአፍሪካ ዋንጫ ከነ ተጫዋቾቹ ታነሳለህ። ግን በብዙ ጊዜ በሚዲያ ውስጥ ስለ ናሽናል ቲም ውድቀትም ስኬትም ስናነሳ እንደ ሚዲያ እኔም ሌሎች ባልደረቦችም ሲያነሱ የምሰማው ከጀርባ ስላለው ነገር ነው እንጂ ተጫዋቾቹ እንደዚህ ደከሙ፣ እንደዚህ ወጡ፣ እንደዚህ ያገኙ በሚል ሴንስ አይደለም። እነዚህን ተጫዋቾች ማን ፈጠራቸው? ይህን ደካማ ናሽናል ቲም ምን ሲስተም ፈጠሩ? ምን ስላደረግን ነው እንደዚህ ሆኖ የሚል ጉዳይ እንደምናነሳ መታወቅ አለበት። ብዙ ጊዜ የሆነች ሀሳብ ትመዘዝና ኤፍሬም በቃ ሚዲያውን ወደዛች ሀሳብ ብቻ የማሳነስ ነገር አድርጌ ስለምመለከተው ነው። ጥረቱን፣ ጉልበቱን፣ ጉጉቱን የማሳነስ በቃ ዝም ብሎ የኢትዮጵያ ሚዲያ፣ የኢትዮጵያ ስፖርት ጋዜጠኞች፣ የኢትዮጵያ እንደዚህ የሚል ብዙ ሴቶችን ስለምመለከት ነው ኤፍሬም። እና አንዳንዴ በዋጋም ጭምር ዋጋ የከፈሉ በህይወትም ጭምር ህይወታቸውን የሰጡ ሚዲያዎች እንዳሉንም ቫሊዩ መስጠት የሚያስፈልግ ይመስለኛል። ይህም ሀሳብ ሲመጣ ለምሳሌ ተቆጭተ ተናደ ናሽናል ቲሙን የመግለጽ መብትም እኮ አለ። ያንን አፍ ላይ የሚያስቀምጥ የምትጠየቅበት ደግሞ ለተናገርከው የምትጠየቅበት መንገድ ደግሞ ሌላ ነው። የምትናገረው ከሆነ ናሽናል ቲሙን አላግባብ በሆነ መንገድ ገልጨው ወይ ያልሆነ ምኞት ተመቼ ኦሎምፒክ ኮሚቴውን ተናግሬ ከሆነ ተገቢ ካልሆነ መንገድ ደግሞ የምትጠይቅበት መንገድ አለ። ግን መነሻው ብዙ ጊዜ ለሀገር የመቆርቆር ሀገር ከፍ እንድትል የተሻለ ነገር ይገባናል ከሚል ተቆርቋሪነት ይገባናል ከሚል ነገር መሆኑን ማወቅ የሚያስፈልግ ይመስለኛል እንጂ እኔ ለምሳሌ ኢትዮጵያ ኦሎምፒክ ኮሚቴ ላይ የሚሰራውን ነገር በኢትዮጵያ ኦሎምፒክ አጠቃላይ የምናስመዘግበውን ነገር ውጤት ስትሰማ፣ አትሌቲክሱ ላይ የምናያቸው ችግሮች፣ እግር ኳስ ላይ በተደጋጋሚ ለዘመናት ያሉ ችግሮችን ስታይ፣ ምርጫው ላይ ናሽናል ቲሙ እንዲሁን እንዲያይሁን የሚለው ጉዳይ እንደ ምርጫው ጥንቃቄ ቢደረግበት ኤፍሬም፣ እንደ ምርጫው ትግል ቢደረግበት፣ እንደ ምርጫው የጎራ ተጋድሎ መንግስት ጭምር ኢንቮልቭ አድርጎበት ትግል ቢደረግበት ናሽናል ቲሙና እግር ኳሱ አይለወጥም እንዴ? ምርጫዎች ላይ እንደሚደረገው ትግል ሽኩቻ ምንድን ያለው የሚያስብል ጥያቄ ሁልጊዜ የሚነሳበት ነገር እዛ ላይ እንደምታያቸው ነገሮች የናሽናል ቲሙ ጉዳዮች፣ የመጫወቻ ጉዳዮች፣ ኮቺንግ ስታይሎቻችን፣ ሪሰርቾች ላይ ትኩረት ቢደረግ ናሽናል ቲሙ አይቀየርም። ስለዚህ ምን ልልህ ነው፣ አንዳንድ የሚነሱት ነገሮች ከመደጋገማቸው የተነሳ አሰልች ይሆናሉ። ከመጠበቅህ የተነሳ የምትገልጽበት ቃል ታጣለህ። ከመቆጨትህ የተነሳ ብስጭት አዘል ነገሮችን ታስቀምጣለህ። ማሸነፍ ስለናፈቀን እኮ ነው ነገርኩህ። ለረጅም ጊዜ እኮ ነው እየጠበቅን ያለ ነው። አንደኛ ማትችል ቢሆን ነው አሁን ኢትዮጵያን ስታነጻጽራቸው ይሄ መስራችነት ደጋግመን ያነሳናቸውን ነገር ትሆና በወቅታዊ ሁኔታዎች በወቅታዊ ኮንዲሽኖች እንኳን ከኛ የተሻሉ ሀገራት ቁጥራቸው እየጨመረ ሄደ። እኛ ወደ ታች የምንሄድባቸው ምክንያቶችን ክራይቴሪያዎችን ስትመለከት የትኩረት ማጣት ለነገሮች ገንዘብ ያለማውጣት እንዳትል ትልቅ ኢንዱስትሪ ሆኗል። ትልቅ ገንዘብ የመንግስት በጀት የሚፈስበት ትልቅ ጉዳይ ሆኗል። አይወጣበትም፣ ሰው አይሳተፍበትም እንዳትል በየጊዜው ብዙ ነገሮች ይሆናሉ። ሜዳ ላይ ውጤቱ ለምንድን ነው የሚጠፋው? ሜዳ ላይ ለምንድን ነው ኢል አድሚኒስትሬሽን የማይስተካከለው? ሜዳ ላይ ለምንድን ነው
ክለቦች ባስቀመጡት በተቀመጠላቸው ስታንዳርድ ኦፕሬት የማያደርጉት? ሜዳ ላይ ለምንድነው ትልልቅ ተጫዋቾች ተገቢ ተጫዋቾች ታለንት ያላቸው ተጫዋቾች የማንመለከተው? ብዙ መልስ የለም። ስለዚህ ወደ ምን ይመጣል አሁን? ከሌ ለምን እንዲተናገርክ ሚዲያው ለምን እንደዚህ አለ? ሳትናገር ስትቀር ደግሞ በሙሉ ሽፋን የሚሰጡት ለውጭ የስፖርታዊ ሁነቶች ነው። ምንም ሳትል ስትቀር ደግሞ ጉዳዩን በገለልተኝነት የምትመለከትባቸው ጊዜያት ሲመጡ ደግሞ በሙሉ ወደ ሌላ ፐርስፔክቲቭ ይወሰዳል። ስለዚህ ሁሉም ስራውን ይስራ፣ ሁሉም ስራው ላይ ፎከስ ያድርግ። ስራችሁ ይሸልማቸዋል። በስራዎች መካከል ያሉ ልዩነቶች ካሉ ኮንስትራክቲቭ በሆኑ ኮመንቶች ቅድም ባልኩት ሁሉም ስቴክሆልደር ነው። ሚዲያውም ስቴክሆልደር ነው፣ ይመለከተዋል። ኮቾች፣ ተጫዋቾች፣ ተመልካች ይመለከተዋል። መንግስት ይመለከተዋል። አስተዳደሩ ይመለከተዋል። ተራርቀህ የምትቀርበት ጉዳይ አይደለም። የተለዩ ሀሳቦች ከተፈጠሩ ደግሞ በመወያየት መፍታት የሚቻል አንድ ጥያቄ ይመስለኛል። አንድ ጥያቄ ራሴ መልሱን እሰጥሃለሁ። የመጨረሻ ከመለስከው ለምን ጠይቀኛል? አይ አንተ ያንተን መልስ ያንተን መልስ ስለምፈልግ የነገው ጨዋታ ግብጽ መሪ ነች አይደል? ኢትዮጵያ ካሸነፈች የምድቡ መሪ የምትሆንበት ቢሆን በምን አይነት ከፍታ ላይ ነበር የምንሆነው? ትክክል፣ ልክ ነው። በነገር ላይ አየው አሁን ያለንበት ደረጃና ከይሄ ጨዋታ እና ዓላማው ይሄን ጨዋታ ማካሄድ ግዴታ ነው። እንዳትቀጣ ፎርፌ አሰጥ አይደለም። ስቴዲየም የለህም። ስቴዲየም ደግሞ ኖሮም ብዬ ልጨምርልህ። ከዛ የመጨረሻው ጨዋታ የመጨረሻ የዱ ኦርዳይ ለመሆን ነገ ግብጽ ማሸነፍና ወደ ምድቡ መሪነት መምጣት ቢሆን በምን አይነት ቴምፖና ከፍታ ላይ ነው ሆነን እነዚህን እዚህ ያደረሱንን ጀግና አሰልጣኞች፣ ተጫዋቾች፣ የእግር ኳስ ስርዓትና ሂደትን ልናወድስ እንችል የነበረው? ይህንን ደጋግመን እኮ ባየናቸው ጥቂት ውጤቶች ላይ በነገር ላይ በጣም ጥሩ ጥያቄ ነው። አንዳንዴ ስፖርት ጋዜጠኝነት በጣም ከሚታማባቸው ምክንያቶች መካከል አንዱ ፓትሪዮቲዝም። እንዲሁም በቃ አላስፈላጊው ግንና ለሀገር ታደርጋለህ። ከዚህ በፊትም አንስተነዋል። ለምሳሌ ኮሜንተሪ ላይ የሀገር ቡድን ሲገባ እንደ ፒተር ድሩሪ ትጮህና ነገሮችን ትገልጽና ሲያገባ የሀገር ቡድን ላይ ሲገባ እንደማን ልበል በቃ አብረህ ትታመማለህ፣ አብረህ እንትን ትላለህ። ብዙ ጊዜ የስፖርት እኛ ብቻ አይደለን። ለምሳሌ አልጄሪያና ግብፅ ጨዋታቸውን አድርገው የአልጄሪያው ጋዜጠኛ ማይኩን ይዞ ሲያለቅስ ትመለከቷል። ሲያለቅስ የአርጀንቲናው ካንቱር የሚባለው ኮሜንታተር ያን የመሰለ ፔናልቲ መግለጽ ያቅተዋል። ድምፁ ይዘጋል። ይህንን አድማጮቻችን ይሰማል። እና ስፖርት ጋዜጠኝነት በአብዛኛው በፓሽን ስለምትመጣ የሀገርን ክለብ ደግፈህ የሀገርን ናሽናል ቲም አይተህ የሀገርን አትሌቶች አይተህ ስለምትመጣ መጀመሪያ ፋን ነው የምትሆነው፣ ደጋፊ ነው የምትሆነው። እና ማይኩን ስትይዝ እንደውም ይሄ በጣም በአርበኝነት መንፈስ ነው የሚገለጸው ጋዜጠኝነት በአብዛኛው። እና እሱንም እንደ ችግር ያነሳሉ። ደምሴ በዚህ ጉዳይ ይነሳ ነበር ስሙ። እንደውም ፔናልቲ ሳይመታ ውጭ ይላል ደምሴ። በአጋጣሚ ውጭ ልካታል፣ ውጭ ስል በውስጤ ብሎ ይናገራል። በአብዛኛው ስፖርት ጋዜጠኛው ፓትሪዮቲዝም ነው ያለው። እኔ የተሻለ ሀገር ይወዳሉ፣ አንተ ሀገርን ዝቅ አድርገሃል የሚል ኮች ተጫዋች መኖር የለበትም። በዚህ ጋዜጠኛው ሊታማ አይችልም ብዬ ስለማምን አንዳንዴ እኮ እውነቴን ነው የምነግርህ፣ አንዳንድ ጊዜ የነገሮች በቃ ልክ አለመሆን አንዳንድ ጊዜ ከአሰልጣኙም በላይ ስለሚያሳስብ ስለሚያቁነጥንጥህ አላስፈላጊ ነገር ትናገራለህ፣ ኢሞሽናል ትሆናለህ። በቃ ከዛ ከሚጫወቱት በላይ አንተ የምታደርግ እኮ ይመስላል፣ አንተ ለሀገር ማድረግ የምትፈልግ ይመስላል። እንደዚህ አይነት ነገሮች ላይ ስሜታዊነት በጣም ያይልና አንዳንዴ ስፖርት ጋዜጠኝነት ይበላሻል ይባላል። እና በፓትሪዮቲዝም እኔ አብዛኞቹ ጋዜጠኞች ኢፍኖት ሁሉም በዚህ ደረጃ የሚታሙ አይመስለኝም። እንደውም በበዛ ትችቶቹም የሚበዙት ከዛ በመነሳት ይመስለኛል። ኤፍሬም አንዳንዴ ኤክስትሪም ትችቶቹ የሚበዙት ሀገርህን ከፍ ብላ እንድታይ ለማድረግ ነው እንጂ በዚህ ደረጃ ነገሮች መገለጽ የለባቸውም ብዬ አምናለሁ። መጨረሻ ላይ ግን የምናገረው በሌላውም ዓለም ላይ ያለው ሁኔታ ምንድን ነው? ሚዲያ ተልእኮ በጣም ይለያል። ይሄ ደጋግሞ ስለሚያጋጥመን
የሚዲያ ተልእኮ ሌላ ነው። ለፌዴሬሽኑ ፒአር መሆን አይደለም፣ ለናሽናል ቲሙ ፒአር መሆን አይደለም፣ ወይ ለወቅታዊ ኮች ገጽታ መገንባት አይደለም። የሚዲያ ሚናው ይሄ አይደለም። ይሄ መረዳት ያስፈልጋል። የመጀመሪያው ሚና የሚዲያው ፋክቱን ባልተዛባ መንገድ ማስቀመጥ ነው። ወደሱ ከመጣን ደግሞ ቅድም ያልናቸው የኢትዮጵያ ብሔራዊ ቡድን የት ነው ፋክቱን ማስቀመጥ ነው። ስለዚህ ይሄ ፋክት ተዛንፎ ለምሳሌ ቡድኑ ሊመራ ሆኖ ግን ቡድኑ የትም አይደርስም ካልክ ነው። ትዝ ይልሃል እንጣላ ነበር። የሰውነት ቢሻው ከራሳችን ባልደረቦች ጭምር እንጣላ ነበር። የሰውነት ቢሻው ቲም ወደ ናሽናል ወደ 31ኛው የአፍሪካ ዋንጫ ሲያልፍ ከአንዳንድ ባልደረቦቻችን ማለፍ ምንም አይደለም የሚል ጥያቄ ተነሳ። ጥያቄው ትክክል ነው። ምክንያቱም ማለፍ ትክክል አለመሆኑን አሁን ታየዋለህ። ምክንያቱም ከዛ በኋላ አላለፈም ናሽናል ቲሙ እየደከመን የመጣው ግን በወቅቱ ምንድን ያነሳል? በወቅቱ መከራከሪያዎቻችን ለአንዳንዶቻችን ምን ነበር ካስታወስ ታይሙ አይደለም ሰው እዚህ ብሔራዊ ቡድኑ በማለፉ ብቻ መሬት ለመሬት እየተንከባለለ አገር እየቀለጠ 31 ዓመት ጠብቀ ማለፍ ምንም አይደለም የሚል ሰው እኮ አስበው። ብዙ ነገሮች እየተፈጠሩ ደስታ በቃ በአካል እየታየ ስለሚቀጥለው የምታስብበት ጉዳይ አይደለም። ሄዶስ ምን ያመጣል የምትልበት ሰዓት አይደለም። ስለዚህ በአብዛኛው የምናነሳቸው ጉዳዮች መሆን ያለባቸው የሚያበረታቱ፣ ከፍ የሚያደርጉ፣ ስሜትን የሚያነቃቁ የሀገር ይሄ ውጤት ለሀገር እግር ኳስ ምን ቤንችማርክ ያስቀምጣል የሚሉ መሆን አለባቸው የሚል መከራከሪያዎች አንስተናል። ሁለቱም ሀሳቦች መነሳታቸው ክፋት የለውም። ምክንያቱም ያን የአፍሪካ ዋንጫ ስላለፍክ የኢትዮጵያ እግር ኳስ ተቀይሯል ማለት አይደለም የሚል ጥያቄ ይነሳ ነበር። በሂደት ያ ጥያቄ እንዳለ ትረዳዋለህ፣ እውነት እንደሆነ። በወቅቱ ደግሞ ያ ናሽናል ቲም በማለፉ የተፈጠረውን ነገር ታውቃለህ። ይህን የምታስተናግድበት አግባብ አለ። አሁንስ የኢትዮጵያ ብሔራዊ ቡድን ስትል የሚመጣልህ ነገር ምንድን ነው? አለማለፍ። እግር ኳሱ ምንድን ነው? ኦሎምፒካችን ምንድን ነው? ለባለፉት 3 ኦሎምፒኮች እኮ በአንድ ሜዳሊያ የምንመለስ ኢትዮጵያን የሚያክል ሀገር። ስለዚህ የኢትዮጵያ ስለሆነ ኢትዮጵያ አትሌቲክስ ስለሆነ ኢትዮጵያ ኦሎምፒክ ስለሆነ ኢትዮጵያ ናሽናል ቲም ስለሆነ በኢትዮጵያ ተጠቅልለህ ከነችግሮች ዝም ብለህ በክብር መውጣት መግባት አትችልም። የኢትዮጵያን ክብር የሚጠብቅ ስራ እንድትሰራ ኮሜንቶቹ መምጣት አለባቸው። ገለጻዎቹን በተመለከተ ግን መነጋገር ይቻላል። አበበ እኮ ታሪክ ሰርቶ ሲመጣ ፍቅር ሰለሞን ተሰማ በቀጥታ ስርጭት ችቦ በራ በከፍ ባለ መኪና ላይ ከቦሌ ኤርፖርት ሲድኒ እና ኃይሌ በዛ ከፍታ ሲመጡ ሀገር እንደዛ በአረንጓዴ ቢጫ ቀዩ ሰንደቃችን ደምቆ እልፎች ወጥተው በመስቀል አደባባይ የነበረ አቀባበል ኢትዮጵያውያንን የሚመጥን ስራ ስለሰሩ ነው አይደል? ለኢትዮጵያ ከፍታ በዓለም አደባባይ ስለቆሙ ነው። አቤ ማሞ፣ ምሩጽ፣ ማርሽ ቀያሪው፣ ደሬ፣ ኃይሌ እያለ በትውልድ ቅብብል ድረስ 31 ዓመት ጠብቀን በአፍሪካ ዋንጫ ስንገባ ሊቢያ ቤንጋዚ 74 ላይ ከመንግስቱ ወርቁ በኋላ የቆመው ቡድን 31 ዓመት ሲረመረም ከርሞ ሲገባ ከማለፍ በላይ ምን ብርቅ ነገር አለ? ያን ቡድን የበለጠ ሙቭ ለማድረግ ስለተሰራ ነው። ግን ከ3 ዓመት በኋላ እንዴት ለማፍረስ የነበረ ሩጫ ይኸው የዘራነውን እያጨድን ነው። 9 ዓመት ጠብቆ የኢትዮጵያ ብሔራዊ ቡድን ካሜሩን ሲሄድ ሞመንቶቹን ተጠቅሞ ፍቅር የነበረው መጠነኛ መነቃቃትን ታስታውሳል። የለም ናሽናል ቲም አሁን የለም ናሽናል ቲም። እውነታውን መጋፈጥ ያስፈልጋል። ከእውነታው ጋር እንቁም፣ እንጋፈጥ። ለውጥ የምንፈልግ ከሆነ ከዛ ኢትዮጵያውያንን የሚመጥን ስራ ስንሰራ እንዴት ኢትዮጵያን በዚህ ልክ ኳስ ይወዳሉ፣ በዚህ ልክ ስፖርትን ይወዳሉ፣ በዚህ ከፍታ ልክ መገኘት ነው። በዚህ ኦሎምፒክ ኢትዮጵያ ያጌጠችበት ነች ብለን ሳናጌጥ ደብዝዘን ተመልሰን ከብዙ ጥፋቶች ጋር ያንን እውነታ ተጋፍጦ መስራት እና መለወጥ ነው። ግን የለም ለውጥ። ናሽናል ቲሙ ውራ ሆኖ ከምድቡ መርሃ ግብር ለማሟላት ነው ነገ የሚጫወተው። እውነት ነው እኮ ይሄ እና ከግብፅ አናት ሊቀመጥ ነው እንደሚጫወተው
እዚህ ምድብ ላይ ያለው ናሽናል ቲማችን አንዴ ነው ያሸነፈው። እሱም ያኔ ግብፅን ያሸነፈው የውበቱ አባተ ቡድን ነው። ያቺ 90 ደቂቃ እንደ መስቀል ወፍ የታየች እንቅስቃሴ ግን አይደለም መድገም ማሸነፍ ብርቁ ነው። ከአፍሪካ ዋንጫ የምድቡ ውራው ነው የወጣ ብሔራዊ ቡድን ነው። ስለዚህ ኢትዮጵያውያንን ስለወከልክ አረንጓዴ ቢጫ ቀዩን ቱታ ስለለበስክ ለኢትዮጵያውያን የሚመጥን ስራ ሳሰራ አወድሱኝ ሳይሆን ከእውነታው ተጋፍጦ እውነታውን ይዞ መረር ብሎ ለለውጥ መነሳት ያስፈልጋል። ከግልጽነት ከተጠያቂነትና ከኃላፊነት ጋር እንጂ ሚዲያው ማንም ዳርቱን የሚወረውርበት አይደለም። ሚዲያው በአቅሙ በፖቴንሻሉ በብዙ የጸና መሰረት ውስጥ እልፍ ስራዎችን እየሰራ ለዘርፉም የመዝናኛው አማራጭ ሆኖ አለን እንቀጥላለን ለማለት ነው። በዚህ እንደምድመው ፍቅር ከዓይንም ከልብም የራቀው የኢትዮጵያ ብሔራዊ ቡድን ከብዙ ፈተናዎቹ ጋር ቀጣይ 2 የመርሃ ግብር ማሟያ ጨዋታዎች አሉት። አንዱ ከግብፅ ነው ነገ፣ ሁለተኛው ከጅቡቲ ነው። በአሰልጣኝ መሳይ የሚመራው ናሽናል ቲም ፍቅር ኬርቴከር ነው። ወጣት ተጫዋቾችን ልምድ ያላቸውን ሪሶርስ ይዟል። ይሄ ቡድን በፕሮሰስ ውስጥ ወደፊት ቢያንስ ማሸነፍ የሚችል ናሽናል ቲም እንዲሆን መስራት ያስፈልጋል። እዚህ ላይ ምናልባት ኤፍሬም እያንዳንዱን ጨዋታ ለማሸነፍ ነው ተጫወተ። ይሄ ምንም የፌር ፕሌይ ህግ ነው። እሸነፋለሁ ያቻወጣለሁ ብላ አትጀምር። ቁምጣ አድርገህ 90 ደቂቃ ስትሄድ እንደምትሸነፍ እንደምትሸነፍ ወይ ይሸነፋሉ በሚል ሴንስ ቢሄዱ እኮ አትልክም እኮ ናሽናል ቲም በዚሁ ላውጭ ያው ሁልጊዜም ስትሄድ በውድድሩ ላይ ቡድን እንዲያሸንፍ ተመኝተ የሚጫወተውን ቡድን ለማሸነፍ ካልሆነ ቀጥሎ የሚመጣውን ሁለተኛ ውጤት ካልሆነ ሽንፈቱን በጸጋ ተቀብለህ ለመመለስ ነው። ይህን ፋክት የሚያጣ የመገናኛ ብዙሃን ባለሙያ ቀርቶ ተመልካችም የለም። በአሁኑ ዘመን ስፖርት በጣም በጣም በሚታይበት ዘመን የለም። ስለዚህ ናሽናል ቲሙ እንዲሸነፍ የመፈለግ ስሜቶች በምንም ታምር ሊኖሩ አይችሉም። አንድ ሁለተኛው ነገር ግን ፋክቶች ወደድካቸውም ጠላቸው ይጋፈጧል፣ ፊት ናቸው። ስለ ስፖርታችን አንፎርቹኔትሊ አሁን የምናነሳቸው ፋክቶች ከቀረብን እውነተኛ ውይይቶችን ላድርግ ካል ከአሁንም በቅርቡ እኮ የተደረጉ ውይይቶችን እኮ ማየት ትችላለህ። ኦሎምፒክን ተከትሎ የናሽናል ቲም ውይይቱ መዳከምን ተከትሎ የተነሱ ውይይቶችን ማየት ትችላለህ። ጄኒውን ኮንክ የምታነሳቸው ሀሳቦች የሚያስደነግጡ ናቸው። ስለ ናሽናል ቲም ለምን አልተወደሰም፣ ለምን እንደዚህ አልተባለም የምትልበት ታይም አይደለም። አሁን በጣም በሚያስደነግጥ ሁኔታ ነው ያሉት። ሊጉን ተመልከተው፣ ተመልካች አልባ ነው። ጥቂት ሰዎች የሚመለከቱት ሆኗል። ይሄ በምን ሆነ? መጀመሪያ ለቴሌቪዥን ሽፋን ሼፕ ሲደረግ በሜዳ ጉዳይ በተለያየ መልክ ሼፕ ተደርጎ በ2 በ3 ከተሞች ላይ ሆነ። አሁን እነዛ ከተሞች ላይ ተገኝቶ እግር ኳሱን የሚመለከተው ተመልካች ማን ነው? ነገ ሱፐር ስፖርት ኮንትራቱን ጨርሶ ወጣ። እውነት ብሮድካስተርስ ይገኛሉ በሚፈለገው የገንዘብ መጠን ብለህ እንድትጠይቅ የሚያደርጉ ናቸው። ከዛ ውጪ ይሄ በክለቦቹ ዙሪያ የምትሰማቸው የተጫዋቾች ምልመናዎች፣ ስካውቶች፣ አስተዳደር ጉዳዮች ደንብ መተላለፍ ራስህ ያጸደቅከውን እንደ ችቦ እጅን አውጥተህ ያጸደቅከውን ህግ ራስን ትከሳለህ። በብርሃን እጅን አውጥተህ በጨለማ ክስ እጅን ቆርጠህ ሌላ ነገር እያደረግ እንደገና ከሳሽ እንደገና ተከሳሽ እየሆንክ ድራማ ባለበት ስለ ኢትዮጵያ እግር ኳስ ስለ ናሽናል ቲሙ ፖዚቲቭ ነገር የምታነሳበት ታይም አይደለም። ኦሎምፒክ ላይ ሂድ። 2 ወር ሞላን እንዴ 3 ወር ሞላን። በቃ መንግስት ዝም ስላለ መጨረሻ ከዚህ በኋላ ከዚህ በላይ ማስረጃ ከዚህ በላይ ነገር ምንድን ነው ይመጣው የሚጠበቀው? እስኪ ምንድን ነው የሚደረገው ተብሎ ሲጠበቅ ምንም ስላልተባለ የሁሉም ነገር ጉዳይ ዝም ተባለ። በየትኛው ስፖርት ላይ ነው ፖዚቲቭሊ የምታወራ? ኢንዲቪጁዋሊ አትሌቶች፣ አንዳንድ አትሌቶች ኢንዲቪጁዋሊ፣ አንዳንድ አስተዳዳሪዎች፣ አንዳንድ ስፖርቶች ላይ የሚደረጉ ጥረቶች ካልሆኑ በስተቀር በየትኛው አቅጣጫ ነው ስለ መልካም ነገሮች የምታወራው? ይህ ማለት ግን ሀገርህ በየትኛው መስክ ከፍ እንዳትል ወይ ደግሞ አንተ ከፍ ስትል የምትመለከት ሚዲያ ላይ የሚቀመጠው ሰው ደግሞ ችግሮቹ እንዲቀጥሉ የሚፈልግ አድርገህ ማስቀመጥ ፖርትሬ ማድረግ ተገቢ አይመስለኝም። እና የሚያዋጣውም አመለካከት ፋክቶቹን መጋፈጥ ነው በኢትዮጵያ ስፖርት ጉዳይ። ሌላ ጊዜ እንደው በሰፊ እንልበታለን። እንደምንድረይ ይበቃናል። ከእውነታው መጋፈጥ ያስፈልጋል። የኢትዮጵያ ስፖርት አጠቃላይ የኢትዮጵያ እግር ኳስና የኢትዮጵያ ስፖርት እንቅስቃሴ ግን ከስሊፒንግ ጃይንት ከሚለውን በላይ ነው። በጣም
በጽኑ ያንቀላፋ ከዓለም በጣም በጽኑ የተኛ መሆኑን አምኖ መስራት ያስፈልጋል። ሚዲያው ያውም ቀርቧል ለዓለም። ይሄ በደንብ የሚታወቅ ነው። ለማንኛውም ወደ መጀመሪያው የዓለም ዋንጫ ሜሞሪያችን እናልፋለን። የስፖንሰሮቻችን መልእክት መጨረሻ ላይ እንሰማለን። የኢንተርናሽናል ጌምስ ናቸው አብዛኞቹ የዓለም ዋንጫ የማጣሪያ ጨዋታዎች። የተለያዩ የማጣሪያ ጨዋታዎች ይኖራሉ በዓለማችን አራቱም አቅጣጫዎች። ክለብ ፉትቦል ፈተና ላይ ነው ፍቅር፣ ይሄ የታወቀ ነው። ጉዳቶቹ ከመጡ ይዘናቸው ብንንደረደር ይሻላል። ሁሌ የፊፋ ስኬጁሎች ሲመጡ፣ የብሔራዊ ቡድን ጨዋታዎች ሲመጡ ስጋትና መከራ የሚሆነው እሱ ነው አይደለ? በጣም ሱፐርስታሮች በጣም በጥሩ ቅርጽ ላይ የሚገኙት አሁን ከ12 ቀናት በኋላ የክለብ ፉትቦል ሲጀምር በተለይ በሊጉ በፕሪሚየር ሊግ፣ ለሊጋ፣ ሴሪያ፣ በአውሮፓ ትልልቅ ኤሊት ሊጎች፣ ዋናው የአውሮፓ ቻምፒየንስ ሊግ ላይ የሚጠበቁ ጃይንት ጨዋታዎች አሉ። እነዛ ላይ ጭምር ሌላ ተጽዕኖ ሊያመጣ ይችላል። የክለብ አሰልጣኞች በተጠንቀቅ ቆመው የሚከታተሉት ነው የሚሆነው። በተለይ አንዳንዴ ስካውቶቻቸውን የሕክምና ዶክተሮቻቸውን ጭምር ወደ ማጣሪያ ጨዋታዎች ጭምር የሚልኩበት እድልና ስፋት አለ። ይሄ ራሱን የቻለ የሲዝኑ የመጨረሻ መርሃ ግብሮች ላይ ተጫዋቾች እንዳይጎዱ ደጋፊዎች ጭምር በጣም በጥንቃቄ የሚከታተሏቸው ጨዋታዎች ናቸው። ቀጣዮቹ 10 ቀናት የሚከናወኑት ሂደቶቹን ተከታትለን ይዘን የምንመጣ ይሆናል። ወደ ኮንቴቬርዴ መርከብ በቀጥታ እናልፋለን። የመጀመሪያው የዓለም ዋንጫ 1930 የመጫወቻ ኳስ አጨቃጭቋል። ይሄ ብቻ አይደለም ዳኛ፣ ከዛ ውጪ ደግሞ ማጣሪያውን እያከናወኑ የነበሩ ቡድኖችና ያልደረሱ ብሔራዊ ቡድኖች ለውድድሩ ያልደረሱ በመርከብ እየሄዱ በመሃል ማዕበል ተነሳ። ይህንን ተከትሎ ብሔራዊ ቡድኖች ቀሩ፣ ሳይደርሱ የቀሩበት በብዙ መንገድ ይታወሳል። ዓለም ዋንጫ ከዛ ተነስቶ ነው የዓለም እግር ኳስ ቁጥር አንዱ ውድድር የሆነው። አሁን በቢሊየን ዶላሮች የሚሰራው የፊፋ ከፍታ ሚስጥር የሆነው የዓለም አቀፉ የእግር ኳስ ማህበር ማለት ነው። አሁን የዓለም ዋንጫው ከተከናወነ ወደ 94 ዓመት አካባቢ ደፍኗል። የመጀመሪያው 1930 የዩሩጓይ የዓለም ዋንጫና እነዛ ወርቃማ አጋጣሚዎች በትሪቡን ትውስታ ባልደረባዬ ፍቅር ይልቃል። ከዛም የስፖንሰሮቻችን መልእክት 8 ሰዓት ላይ ኪንጎ ስቱዲዮን ይረከባል። ታላቁ የኢትዮጵያ መድን ድርጅት፣ አቢሲኒያ ባንክ፣ ሱፐር ስፖርት፣ ዴስ ቲቪ፣ ዊና ጁስ፣ ባቢ ስፖንሰሮቻችን ነበሩ። ከልብ እናመሰግናለን። ኮንቴቬርዴ ፍቅር ይልቃል 1930